ብዙ ሰው የሚሸወድባት አባባል የዋህ ምን ይሆናል? እርግጥ ነው የዋህ ምንም ነገር አይሆንም። ነገር ግን እኛ የዋሆች ነን ወይ የሚለው ላይ ትኩረት አድርጉ። እውነት ነው። እንደው ቢያንስ በትንሹ የዋህ ለመሆን አንዲት ነገር በትንሹ እንደው በትንሹ መስራት አለብን። እሷም እንደው ክፉ ለሚናገሩ ሰዎች፣ ለሚበድሉ ሰዎች በደል መመለስ አይደለም፣ ጥሩ ነገር መናገር መቻል አለብን የዋህ ለመሆን። እናንተ ግን አይደለም ክፉ የሚያደርጓችሁ ምንም ነገር የማያደርጓችሁ ሰዎች እንኳን ስንት ሴራ እያሴራችሁ የዋህ ምን ይሆናል ሌባ ሁላ እንደዚህ የሚባል አባባል የለም። የዋህ ለየዋህ ሰው ነው እንጂ የሚሆነው በጎን ሌላ ሴራ እያሰርሽ ሰዎች ግን የሆነ ነገር ሲያደርጉ የነሱን በቀል አቅም ስታጣ የዋህ ምን ይሆናል አትበሉ። የብዙ ሴቶችን ህይወት እሞትልሻለሁ እኔ ያላንቺ ህይወት የባዶ ነው እኔ አንቺን ሳጣቀን ሴት ነው የምለው እያልክ አበላሽተህ በክለክ መጨረሻ ላይ አንተ እኔ ድንግል ያልሆነ ሴት አላገባ ከማንም ጋር ስትላላጥ እሺ ችግር የለውም ድንግል ያልሆነ ሴት አታግባ። ግን አንተ እነዛን ያበላሻቸውን ሴቶች ማን ያግባቸው? እሞትልሻለሁ ህይወቴ ነሽ ብለህ 78 ሴት በክለህ ይርክ አንተ ኋላ ድንግል ያልሆነ ያላገባ። እሺ ያበላሻችሁንስ ማን ያግባችሁ? ድንግል ማግባት ስትፈልጉ እንደው በሐሳብ እንኳን ድንግል ባትሆኑ ይሄ ከሰው ጋር የሚባለውን ነገር መቆጠብ አለባችሁ። ለራስ 8 7 ብትባክልና በዚህ መጥቶ ድንግል ፍለጋ እነዛስ ማን ያግባችሁ? በአንድ ሰው ህይወት እንደዚህ በጥብጣ ተዋ የማፈራር ለማልበዘም እንደው ሴት ልጅ ሆና በነገራችን ላይ ኑሮዋን በራሷ ደግፋ የምትኖር የቤተሰብ እገዛ የማትፈልግ በራሷ ዓለም ተቋቁማ የምትኖር ሴት ይሄ ፍቅር ምናምን የሚባል ነገር አንቺ ጥላታለሁ ብትል በፍጹም አትወድቅልህም። ጥላህ ረግጣ ነው የምትወጣው። እውነቴን ነው። አሁን የሚነፋረቁትኝ ዘላለም በቤተሰብ እንደዚህ እንደተጎተቱ ይኖርና አንድ ቀን አፍቅራን ብለው ይላሉ። ራሷን የቻለች ሴት ቤተሰብ ለራሷ ተርፋ ቤተሰብ የማታግዝ ባታግዝም ግን ራሷን ያቋቋመች ሴት አንተ አፍቅሬ እምቢም ብዬ በውስጥ ጠልቤ ሽቅ ብዬ አጥላትም። እውነቴን ነው። ራስህን መከደቃ የምትቀረው እሷ በጣም ጀግና ናት። የኔ ማርማራታ በጣም እኮ ናፍቆሻል። ነገር ግን እንዳልናፈቀሽ አስመስለሽ እየኖርሽ ነው። እውነቴን ነው። መደወል እኮ ያምርሻል። ነገር ግን እሱ ካንቺ ተለይቶ ደስተኛ መሆኑ ስታስቢ አይምሮሽን ይበላሽና ስልክሽን አስቀምጠሽ ታለቅሻለሽ። አንቺ ከሱ በተለየሽው እያለቀሽ እያፎቀፎቅሽ ነው። እሱ ግን ካንቺ ተለይቶ እንኳን ደስተኛ ነው። ከኔ ተለይቶ ደስተኛ ከሆነ ብለሽ ስልክሽን ጥለሽ 24 ሰዓት ታለቅሻለሽ። እና ምን እየጠበቅሽ ነው? አሁን በነገራችን ላይ አንድ ሰው መርሳት ከፈለጋችሁ ልባችሁን የሚፈልገውን ነገር ሙሉ አድርጉለት። አይምሯችሁ አይደለም የጭንቅላት ጅል ነው። በነገራችን ላይ ልብ የሚፈልገውን ነገር አድርጉለት። ደዊ ካለሽ ደዊለት፣ ስደቢውም ካለሽ እዛው ስደቢ። መካከል ላይ ዝም ብለሽ ብሎክ ካማረሽ ብሎክ አድርጊ። በሁለተኛው ቀን በቃ ብሎክ መፍታት ካማረሽ አንሎክ አድርጊ። እንደዚህ እያደረጋችሁ ልባችሁ በቃ ሁሌ እሱ የሚፈልገውን ነገር ስታደርጉለት ይሰለቸውና አንድ ቀን ውልቅ አድርጎ ይጥልላችኋል እንጂ ትደዊና አይ በቃ ይቅርብኝ ብለሽ ቤትሽን ዘግተሽ አይደለም። እውነቴን ነው። ዝም ብሎ ወይ አንቺ እያማረሽ መደወል ኧረ እኔ እያልሽ ማለቃቀስ አይደለም። ይሄ ውስጥሽን ነው የሚበላሽ። እድሜ ልክሽን ስትገበገቢ ነው የምትኖሪ። እውነቴን ነው እህቴ። በቃ ይሄ ትውልድ ሃይማኖቱ ላይ ጠንካራ የሚሆነው ስቶሪ ላይና ሪፖስት ማድረግ ብቻ ሆነ። እውነቴን ነው። አሁን አንዳንድ ሰው ስቶሪ ሲያደርጉ ሪፖስት ሲያደርጉ በጣም ሃይማኖተኛ ምናምን ነው። አይደለም ሃይማኖተኛ እንድትባል ነው እንጂ ሃይማኖተኛ ሁን አይደለም። እውነቴን ነው። ለምሳሌ አሁን አንድ የምትወደው ልጅ ካለ እሱ ሃይማኖተኛ ከሆነ እሱ እንዲያዩ ቪዲዮውን ወደ እሱ ሸር ታደርግና ሪፖስት ታደርገዋለች። ያን ቪዲዮ ይሄ ማጭበርበር ሌባነት ነው። አንቺ ቸሌ ሃይማኖተኛ ናት የምትላት እሷ ሌላ ሰው እንዲላት እየፈለገ አንተ ግን እሷን ትላለች። ይሄ አይዋጣም። ተው በቃ ከልባችሁ ከቀረባችሁ ቅረቡ፣ ካልቀረባችሁ ተውት። ወንድ ልጅ ለሴት ልጅ ጊፍት የመስጠት ግዴታ የለበትም። ነገር ግን መስጠት የሚፈልግ ወንድ አለ፣ አለመስጠትም ደግሞ የሚፈልግ አለ። ወንድ ልጅ ሴት ልጅ በወጣ በገባ ቁጥር የመሳም ግዴታ የለበትም። ነገር ግን መሳም የሚፈልግ አለ፣ አለመሳም የሚፈልግ አለ። ወንድ ልጅ ሴት ልጅ የመንከባከብ ግዴታ የለበትም። ነገር ግን መንከባከብ የሚፈልግ አለ፣ አለመንከባከብም ደግሞ የማይወድ አለ። በፍጹም ችግሩ ይሄ አይደለም፣ መፈለጉና አለመፈለጉ አይደለም። አንቺ የቱን ነው የምትመርጨው ነው። አንቺ የሚንከባከብሽን አበባ የሚያመጣልሽን የሚስብሽን ሳይሆን የሚያጣፍርሽን በጥፊ የተቀበለ የሚያቆልሽን ትመርጭና ወንድ ልጅ እኮ እንክብካቤ አይችልም የኔ ባል ዝም ብሎ ነው። መምረጥ የራስሽ ፋንታ ነበር። ይሄን የሚያጣፍረኝን ሳይሆን እኔ የሚንከባከበኝን ነው የምወደው የምፈልገው ብሎ መምረጥ ያንቺ ቻንስ ነበር። ችግሩ እናንተ የምትፈልጉት የሚጠራቅማችሁን ነው። በቃ
ባልሽ ችት ሲያደርግብሽ አንቺ ደግሞ ከሌላ አርግጅና ልጁ ያንተ ነው ብለሽ ስጪው ያሳድግ። በቃ ይሄ ነው ቅጣት ማለት ይሄ ነው። በሁለት አይነት መንገድ ቀጣሹ። አንደኛ ችት አድርገሽ፣ ሁለተኛ ደግሞ ያልወለደው ልጅ እያሳደገ። በቃ ይሄ ነው። ግን ያወቀ ቀን ብሬ መስሎ አይደለም እንደዚህ በልጁ ቁምጣ ሊሳቅልሽ ይችላል ወደ ላይ። ችግሩ አሁን እኮ የወንድ ችት ኖርማል ሆኗል፣ የሴት ደግሞ እንደ ወንጀል እየታየ ነው። ምክንያቱም ልክ ናቸው እኮ ግን አንዴ አሁን ሴት ልጅ ችት ካደረገች ልብሷንም ፌስታሏንም ጠቅላ ነው የምትሄደው። ወንድ ልጅ ግን የትም ይሁን የትም ዙሮ ዙሮ ከቤቱ ይመጣል። ልጆቼ ሚስቴ ማለት አይቀርም ምንም 20 ሴት ለምን በቀን ችት አያደርጉም? ሚስት ግን አንዴ ወደ ውጭ ከቀመሰች ልብሷንም ጨርቋንም ልጆቿንም አንደኛው የምትወደው ልጇን ወጥታ ነው የምትሄደው። ስለዚህ ይሄ ችት ይለያያል፣ ወንድና የሴት ችት። ሌላ ቦታ ላይ አፍልታችሁ ያመጣችሁትን ውሃ እኛ ላይ ባናታችን ታፈሱና የፈለጋችሁትን ነገር ሁሉ ተናግራችሁ አይ እኔ እኮ ለራሳችሁ ብዬ ነው እንዳትበላሹ ብዬ ነው። አረ ለኔ ብላችሁ በዛ መልኩ ነው ለኔ የምትነግሩኝ? እንደዛ እየተንገፈቀ እመኑ። እኔ በዚህ መልኩ እኔ የምረዳው ሰው አይኖረኝም። እንደው ጥሩ ነገር ባትመክሩኝም ማለት እኔ ለማበላሸትም ቢሆን በስነ ስርዓት መልኩ ነው የምሰማችሁ። እንዲህ እየተንተከተካችሁ መቼም ቢሆን አትሰቡት። እኔ ሌላ ጋር እኮ ነው እንደዚህ ሊነዱ ብለው መጥቶ ማለት ነው። ከዛ አንቺ ጋር ይነዱና እኔ እኮ ለራሳችሁ ቢሆን ታንፈልግም እንዴ? እናንተ ንዴታችሁ መቋቋም ሳትችሉ እንዴት ነው ለኔ የምታስቡት? ምድረ ጆአና ሙላ እንዴ! ጀሚናይ ግን ከኔ ጋር ብቻ ነው መስማማት መግባባት ያቃተው እንዴ? ቆይ ምንድነው አላማ? በአማርኛ ሳወራው በትግርኛ አወራኛል። በትግርኛ ሽብዬ ከመይ ስለው ሐዋርዩ ይለኛል ምናምን ስለው እምጠይቀው ሌላ የሚመልስልኝ አበሸቀኝ እኮ። አንዳንዴ ማን እየሰደብኩት ነው ደግሞ ታጋሽ ነው የኔ ጠንበልን። የማን ነው ድዳም እንዴ? አንቀጠቀጠኝ እኮ። ወይ ወዲያ ዝጉልን የምንጠይቀው ሌላ ካለ እንጠይቅ። የሆነ ነገር ሳስብ ሩጬ እሱ ነው የምጠይቀው። እኔ የምጠይቀው ሌላ የሚመልስልኝ ሌላ። ጥያቄን እኮ ነው አዙሮ የሚጠይቀኝ። እኔ ቆይ ልንግባባ አልቻለም። እኔ ደግሞ መሳደብ አልፈልግም። የሰው ሰው ነው የሚባለው እንዴ? ያለጉላ ካሰው አይደለም። የሰው ድንጋይ መሳደብ አልፈልግም። እነሱ ራሳቸው ይጠሉሽና ያ ስላላስደሰታቸው ያ ብቻ ስላልጠቀማቸው ሌሎች ሰዎችም እንዲጠሉሽ ያደርጉሻል። እውነቴን ነው። በራሳቸው እኮ በቃ ምንም ሳታረጊያቸው ምንም ሳይደርሱብሽ ሳደርሽባቸው ጠልተውሻል። ግን ያ ብቻ አላስደሰታቸውም። ሌላ ስራቸው ምንድነው? ነገር እንደዚህ እያለኳኮሱ ሌሎች ሰዎች እንዲጠሏችሁ የእናንተ ስም መነሳት በሌለበት ቦታ እየሄዱ እኮ እንደዚህ ነው ማለት እኔ ትቼው ነው እንጂ እኮ ምንድነው የምታውት? እኔ እኮ እናንተ ጠላችሁት ችግር የለውም። ሰው እኮ ያለ ነው። ሰው ስትባል የተፈጠርነው ለሌላ የምንኖረው ለሌላ ይሁን ችግር የለውም ጥሉ። ግን ለምንድነው እናንተ ጠልታችሁ እንኳን ዝም የማትሉት? አንድ ሰው እናንተ ስላልወደዳችሁት ብቻ ለሌላ ሰው ጋር ለማለኳኳስ ለምን ትሮጣላችሁ? የእናንተ ጠላት የሆነ ሁሉ ለሁሉ ሰው ጠላት ይሁን እንዴ? እንዴ አንድ ሰው ከዚህ በኋላ ወደ እኔ መጥቶ ስራ ነው የሚሻለው ስራ ነው የሚያዋጣ ምናምን እንዳትሉ፣ አይመለከታችሁም። እኔ እስከ ዛሬ የእናንተ ምክር ስሰማ ከርሜያለሁ። ከዚህ በኋላ መተኛት ነው የምፈልገው። ስራ ማለት ለህይወት መለወጫ መንገድ አጋጣሚ ነው እንጂ ስራ አይለውጥም። አጋጣሚ ነው ሊሆናችሁ የሚችለው ስራ። እኔ ስንቴ ልናገር፣ ስራ መቼም ቢሆን አይለውጣችሁም። አትልፉ። ግን ስትሰሩ በስራው ምክንያት የሆነ አጋጣሚ ይመጣና በዛ ምክንያት ነው ልትለወጡ የምትችሉት። ደግሞ እንዲህ ስትባሉ ወይ እንደዛ ከሆነማ አልሰራም በሉ ክርፈፉላ አይከፋም። በትንሹም ቢሆን ያኖራችኋል። ነገር ግን ህይወታችሁን አይለውጠውም። ስራ በስራ መካከል የሆነ አጋጣሚ ይመጣል። ያ አጋጣሚ ነው ሊለውጣችሁ የሚችለው። ስለዚህ ስራ የህይወታችሁ መንገድ የመለወጫው መንገድ አጋጣሚ ነው እንጂ መለወጫ አይደለም። ጭራሽ አትለው። ስለዚህ አንድ ሰው መጥቶ እንዲህ ባል እንዳትለኝ። በቃ እኔ ከዚህ በኋላ በራሴ መንገድ ነው የምኖረው። ካልሆነ አናታችሁ ነው የምላችሁ። እኔን መካድ አትችልም። የታባህ ነው ያለው እና ካለበት ውጣ። አንተ እናት ማህፀን ብትገባ ራሱ ቆፍሬ ያወጣለሁ። ጉድጓድ ውስጥ ብትገባ ቆፍሬ እንዲያወጣለሁ። ተገባህበት ማለት ነው። እኔ እኮ ነኝ እኔ እናት ነኝና መጀመሪያ እኮ አንተን በምሰራበት በስራ ቦታ እየተመላለስክ ኧረ እባክሽ መጀመሪያ ምናምን አላልሽም? ስለ መጀመሪያው ካነሳን አይቀርማ መጀመሪያ እኮ እንደዚህ ሲጥልልሻለሁ። እኔ አንቺን ከማጣ እንደዚህ በዚህ በጋራጅ ቢገዘግዙኝ ይሻላል የኔ ፍቅር ህይወቴ ምናምን ብሎሽ ነበር። ችግሩ መካከል ላይ ወይ መጨረሻ ላይ የሚመጣው አንቺ ደግሞ ካስፈራራሽ አይቀር እንባሽን በዚህ እያቋትሽ ነው እንዴ?
ስናይፐር ሲሆን ድሽቃ ነገር ይዘሽ ሞርተርም ድሮንም ከተገኘ በዛ ነው እና ማለት ያለብሽ እንጂ እንባይ በዚህ እየወረደ አለቃ አይባልም። እውነቴን ነው። ግን ሴቱ ታጥቋን በቃ አቤት በሉ። እኔም ድንጋይ ምናምን ሰጣ ፈላልጉ የተከዳችሁ ካላችሁ እንግዲህ ከእሷ ጋር እንሆኑና በሉ። ከእናቱ ማህፀን ቢገባም እንደዚህ መዝርጋችሁ አውጡት። እውነቴን ነው በሉት እንጂ ዝም ብሎ መላቀቅ የለም። ስለ መጀመሪያ አታሽ የመጀመሪያ አይቆጠርም። ያነ ተረስቷል። ስለተረሳ ነው እንጂ እኮ ባይረሳማ በዛ ቢኖር እኮ እንደ መጀመሪያው ቢሆን እኮ ፍቅር እኔም ራሱ አፈቅር ነበር። እውነቴን ነው። ለምን ያልፈኝ ነበር?